በእውነቱ ለጋብቻ ያልተሳለ ለምን ይሳላል? እውነተኛ ረዳት ወደ አንተ የሚያቀርበኝ በንስሐ ሕይወት የሚያበረታኝ በሥጋው ደግሞ እንድበረታ የሚያግዘኝ መንፈሳዊ ሕይወቴ እየጎለመሰ እንዲሄድ የሚያበረታኝ ረዳት ስጠኝ ብሎ ሰው መለመን፣ ፈቃድ እግዚአብሔር መጠየቅ መሳል ጭምር አለበት። በእውነቱ ሰው ስራ ለመግባት ስለት ይሰራልን የመጀመሪያ ደሞዜን እሰጣለሁ ይላል። ከስራ በላይ አይደለም ወይ ትዳር? የዘላለም ሕይወት መንገድ አይደለም? ስለዚህ እንዲህ ያሉትን ቅዱስ ዮሐንስ አፈወርቅ እንዳለው ከማግባቱ በፊት አንድ ሰው ፈቃድ እግዚአብሔር በጸሎት መጸለይ መጠየቅ አለበት። ስለዚህ አንዱ የመጀመሪያው ቅድመ ሁኔታ ምንድን ነው ማለት ጸሎት ነው። ጸሎት ነው። ምክንያቱም ልንገባ ነው ወደ ትዳር። አደራ እንድናስጠብቀው፣ አደራ እንደምናስጠብቀው። ለምን ከኛ በፊት ያገቡ ሰዎች ሁለት ነገር ነው የሚነግሩ። አንዳንዶቹ በትክክለኛው መንገድ ጋብቻቸውን ሰማያዊ በሆነ መንገድ በትንሿ ቤተክርስቲያን መንገድ የሄዱ ሰዎች ስለ ትዳር የሚነግሩን ነገር እጅግ በጣም የሚያጓጓና እንድንገባበት የሚገፋፋ ነው። በሌላ ወገን ደግሞ የጮኝነት ጊዜያቸውን እንቶፈንቶ በሆነ ዓለማዊ በሆነ ነገር ላይ ደግሞ አሳልፈው አንድ ወደ ትዳር ለመግባት ግዴታ አንድ ነገር ያስገደዳቸው ሰዎች ደግሞ ትዳርን የሚረዱበት ለመጽደቅና ወደ እውነተኛው መንገድ ለመጓዝ አይደለም። ለምሳሌ በጮኝነት ጊዜያቸው ውስጥ በፍትወተ ሥጋ ወድቀው ልጅ ተፈጥሮ በዚህ አስጨናቂ ሁኔታ በቃ እናቴ፣ ቤተሰቤ፣ ማህበረሰቡ ምን ይለኛል ብሎ ቶሎ ፈጥነው ወደ ትዳር የሚገቡ ብዙ ሰዎች አሉ። ቅድም ያለው መንፈሳዊ ዝግጅት ለማድረግ ጊዜ ያጠራቸው ሰዎች አሉ። ከዚያ በኋላ በዚህ ተጣድፎ ወደ ትዳር ይገቡና ከዚያ በኋላ መሸከም የማይችሉ በጣም ብዙ ሰዎች ያጋጥሙናል። እንዳልወጣ ልጅ ያለ ይመላል እንደዚህ ያለ ኑሮ ከምኖር ምን ነው ብለው ትዳራቸውን የሚረግሙ ያቺን ቀን ብለው የሚጸጸቱ ሰዎች አሉ። ስለዚህ ወደዚህ ሕይወት ስንገባ አስቀድሞ እግዚአብሔርን መጠየቅ የሚለውን ሕይወት በጣም መሰረታዊ አድርገን መያዝ የሚገባን ጉዳይ። ለዚህ አንዱ ይሄ ነው፣ ጸሎትን ገንዘብ ማድረግ። የመጀመሪያው መንገድ ያንን መውሰድ። ሁለተኛው አስቀድሞ ስለ ኦርቶዶክሳዊ ጋብቻ ደግሞ ቁጭ ብሎ መማር። አሁን አንዳንድ ሰው ስለሚገባበት ተቋም ሳይማር ስለ ሰርጉ ከዓመት በፊት ተጨንቆ ብዙ መንገድ የሚሄድ ሰው አለ። እንደውም አንድ ከአሜሪካ የመጣ አንድ ሰው እንደው ጨዋታም ቢሆን ጥሩ መልእክት አለው ብዬ ነው ምናል መሰለሽ መጣና የመጣሁት ቤተሰብ ለመጠየቅ ነው፣ ግን እግረ መንገዱንም አግብቼ ለመሄድ ማለት ነው። ታሪክ ነው ነገራቸው። እግረ መንገዱን በዛዋልና እንዴት አልኩት። አይ አሁን እኮ ኢትዮጵያ ውስጥ በጣም አስቸጋሪው ነገር በጣም ጥሩ ነው የምትለውን አዳራሽ ማግኘት አይቻልም ማለት ነው። ለዚህ ቢያንስ የመጀመሪያው መንገድ ከአንድ ዓመት ከሁለት ዓመት በፊት ሁሉም እያዙ አዳራሾች አሉ። ስለዚህ እኔ ደግሞ አልሜ ይህን ያክል ሲሰው ጠራበታለሁ ብዬ በጭንቅላት ያስኳቸው አዳራሾች አሉ። ስለዚህ አስቀድመ ሚስት ከመምጣቷ በፊት መያዝ ያለብህ አዳራሽ ነው አይደል? አይገኝም አዳራሽ እንደ ሚስት ስለው እሷማ ጉዳይ ችግር የለውም ትመጣለች። የሆነ ቀልድ ሊመስል ይችላል አነጋገሩ፣ ግን ቀልድ አይደለም። ብዙ ሰዎች ስለሚመርጧት ኦርቶዶክሳዊት ሴት በእሷ ሕይወት ውስጥ እግዚአብሔርን አግኝቼው በእሷ መንፈሳዊ ሕይወት ውስጥ እኔም ደግሞ ያለብኝን ድክመት አርሜ በእሷ ብርታት አብርቼ እኔም ደግሞ በርትቼ እጓዛለሁ ብለን ቅድም እንዳለው እግዚአብሔር አላት ወይ ብለን ስለማንነሳ ብዙዎቻችን ዝግጅት የምናደርገው ስለምንጋባበት ጊዜ ስለ አዳራሹ ስንል ሴቶችማ መቼም የሚታወቅ ነው የምታውቂው ነው መቼም የጸጉሩ ጉዳይ። አሁን ደግሞ በጣም ከሰርጉ በፊት ሁሉ ሽምግልናው ራሱ ሌላ ሰርግ እየሆነ መጥቷል። በጣም ደግሞ እህቶቻችን ይሰባሰቡና ደግሞ አሁን ከእንደገና ደግሞ ሌላ አዳዲስ ነገሮች ደግሞ መጥተዋል። መቼም ብዙ ነገሮች በጣም በዚህ ሁሉ ቢዚ ነው የሚሆኑት እነዚህ ሰዎች እና በዚህ ሁሉ ነገር ጊዜ አጥተው ከዛ ወደ ትልቁ ተቋም ወደ ጋብቻ ይመጣሉ። 24 ሰዓት አብሮ ወደሚቆዩበት ህይወት ማለት ነው። በቀን ውስጥ 24 ሰዓት አይደለም ለ4 ሰዓት ነው የሚገናኙት። እርስ በራስ እንደው አንድ የሆነ የሚያበሳጫቸው ነገር ሲኖር አንዱ አንዱን ችሎ አንዱ አንዱን ታግሶ የሚያልፍበትን ይሁን ሳይለማመዱ በጊዜ
ስለሚገቡበት ኦርቶዶክሳዊ የትዳር ዓላማ ቁጭ ብለው ሳይማሩ ቅድም በምንለው ለሰዎች ፊት በሚታይ ተሪዮ በሚመስል መንገድ ደው ጋብቻቸው የተለየ ልዩ ደማቅ አንዳንዱ ሰው እኮ እየተጋባ ራሱ እኮ በቃ የሆነ ማህበራዊ ሚዲያ ላይ ስለሚለጥፈው የሰርግ ፎቶ እኮ የሚጨነቅ ሰው አለ። በምን ጊዜው ለጠፈው የምትይሰው አለ እኮ ራሱ ሰርጉ ላይ ያለ ምን ሰዓት አግኝቶ ነው እንደዚህ ፎቶ የሚለጥፈው የምትይው ሰው አለ እኮ። ይሄ የሚነግረን የሆነ ነገራችንን ለሰዎች በማሳየት የምናገኘው እርካታ እውነተኛውን የምንኖርበትን እርካታ አልሰጠንም ብዙዎቻችን። ስለዚህ አንድ ሰው በቅድመ ሁኔታ ወደ ጋብቻ ከመምጣቱ በፊት ቁጭ ብሎ ኦርቶዶክሳዊ የሆነውን እንዲህ ያለውን የትዳር ሕይወት ቁጭ ብሎ መማር አለበት። ተዘጋጅቶ መግባት አለበት። ሰልጥኖ መግባት አለበት። እንደውም ቅዱስ ዮሐንስ አፈወርቅ ምንድን ነው የሚለው? ለሚጋቡ ሰዎች ትዳራችሁን የማሰልጠኛ ተቋም አድርጉት ይላል እና በዚያ በማሰልጠኛ ተቋም ውስጥ ስለ ፍቅር ሰልጥኑ፣ ስለ ትዕግስት ሰልጥኑ፣ ስለ ራስን ወደ መግዛት ሕይወቱ ስልጠና ውስጥ ግቡ። ከዛች ከትንሿ ከናንተ ስልጠና ማዕከል ውስጥ ተመረቁና ውጡ ይላል። ከዚያስ ተመረቃችሁ ስትወጡ ከዚያች ከናንተ ቤት በስራ ቦታችሁ ላይ ታጋሽ ሰው መሆናችሁ ነገርላችኋል። በማህበራዊ ህይወታችሁ ላይ ራሳችሁን የምትገዙ፣ አንደበታችሁን የምትቆጣጠሩ፣ ስጋዊ ፍላጎቶቻችሁን ድል መንሳት የምትችሉ ትሆናላችሁ። ለምን? በዚያ ተቋም ውስጥ ሰልጥነ ስለወጣ ነው። አንድ ድርጅት የሚከፍት ሰው ገንዘብ ስላለው ብቻ ድርጅት ይከፍታል እንዴ? ስለሚከፍተው ድርጅት እኮ ሄዶ በስልጠና ቦታ ላይ እኮ ይማራል አይደል? ይሰለጥናል፣ ኮርሶች ይወስዳል። ገንዘብ ስላለው ብቻ አንድ ቢዝነስ ራን ይደረጋል ማለት አይደለም። መሰልጠን፣ እውቀትን ደግሞ ገንዘብ ማድረግ ይገባል። ስለዚህ ቁጭ ብሎ መማር የሚለውን ደግሞ ህይወት ማየት ያስፈልጋል። ቀጥሎ የምክረ ካህን ህይወት ደግሞ ያስፈልጋል። ቅድም እንዳለው የጮኝነት ጊዜ አይደለ? አንዳንድ ጉዳዮቻችን ከኛ አቅምና ሐሳብ በላይ ሊሆን ይችላሉ። ዘመናዊነቱ በእኛ ላይ የሚያሳድርብን ተጽዕኖ ሊሆን ይችላል። ስለዚህ የምክረ ካህን ህይወት ካለን የመረጋጋት ጊዜ እናገኛለን ማለት ነው። ክፉን ከደጉ ምንለይበት፣ ጨለማውን ከብርሃን ምንለይበት። አየሽ፣ ትኩስ የሆነ አንዳንድ የወጣትነት እድሜያችንን ካህናት በምክር ገሰጽ ሲያደርጉት የተረጋጋ ይሆናል። ከዛ አየሽ መልሶ ደግሞ መሄድ መጓዝ እንችላለን። ለምን? ረጅም ዳገት ስለሆነ መሀል ላይ ድካም መምጣቱ አይቀርም። አሁን አንድ ሰው በርታ የሚባለው ከፊት ላለ ነው ከኋላ ላለ ሰው አይደል? እንደዛ እኮ ተስፋ እንዳይቆርጥ በርታ እንለዋለን። ስለዚህ ያን እኮ ማለት ነው በርታ፣ አይዞ ያለውን ነገር እንዲያርጉት ግድ የለም፣ ይሄ ደግሞ በትዳር ይደርሳል፣ ዛሬ እንዲህ የሚመጣው ፍትወት ግድ የለም፣ ነገ በንጽህና መኝታው ንጹህ የሆነ ክብር የምታገኙበት ይሆናል እያሉ አየሽ እያነቁ ባቶቻችን እያስተካከሉን መስመር እንድንይዝ እያደረጉን ይሄ ዓለም በአንድም በሌላ መንገድ እያመጣ የሚጭንብንን ነገር በቃለ እግዚአብሔር እያራገፉልን ይመጣሉ። ምክረ ካህን ጥሩነቱ እሱ ነው። ዛሬ ስልካችን እኛ ላይ የሚጭንብን ነገር እኮ ቀላል የሚባል አይደለም። ንጽህናችንን ተራኮ እያደረገብን መጥቷል። ዛሬ ራቁትን በአደባባይ መውጣት እኮ ክብር የሆነበት ዘመን ላይ ነው የመጣ ነው። ዛሬ ክፉ ነገር መናገር፣ መሳደብ፣ የሆነ ነገር ማድረግ እኮ ታዋቂ የመሆን እኮ ዘመን ላይ አልደረስንም እንዴ? በጣም ብዙ ሰዎች የሚከተላቸው ሰዎች እኮ እንደዚህ በጣም እንደው ለማህበረሰቡ ለራስ ምሳሌ የማይሆኑ ብዙ ሰዎች እኮ ሰው በጣም ብዙ ቪው ሰጥቶ በጣም ብዙ ላይክ ሰጥቶ እውነቱን ነው ለየትኛው ዘመን ምን ችግር አለ ፈታ ቢል ዘና ቢል ብለን እኮ ጭራሽ ደጋፊ እኮ የምንሆንበት ዘመን ላይ ነው የደረስነው። ይሄ የሚነግረን በምክረ ካህን ሕይወት ውስጥ ስለማንሄድ ነው። ደካማና ጠንካራ ጎናችን እየለየን ወደ ትዳር ስንገባ ወደ ትክክለኛው ትራክ ውስጥ ለመሮጥ ስለሚረዛ ነው። ሌላው እኔ ለጋብቻ ብቁ ነኝ ወይ ብለን ደግሞ ራሳችንን የምንፈትሽበት ጊዜ ነው። ይሄን ለመሸከም ያስተሳሰብ ደረጃ ላይ ነኝ ወይ ብለን አንዱ በዚህ ሁኔታ ውስጥ ቅድመ ሁኔታ ራሳችንን መፈተሽ አለብን። ምክንያቱም ወደ ትዳር ልንገባ ነው። ሌላ አካል ልሸከም እኮ ነው እኔ፣ እሷም ደግሞ እኔ ልትሸከመኝ እኮ ነው። ስለዚህ እኔ መጀመሪያ ራሴንስ መሸከም እችላለሁ ወይ ብለን መጠየቅ አለብን። አንዳንድ ጊዜ ቅድም ብያለሁ፣ በቃ አሁን ብዙ እህቶቻችን እድሜ ይደርስና ወይ ደግሞ በቃ
ነገ ልጅ አለመውለድ ይመጣል ተይ በጊዜ ነው የሚል እንደዚህ ያለ ተጽዕኖዎች ይመጡና አንዳንድ ጊዜ እኛ ራሳችንን ሳናዘጋጅ እንዲህ ያለውን ፈተና ብቻ ለማለፍ ብቁ ሳንሆን እንገባና ከዚያ በኋላ እንደው በቃ ሲኦል ይሆንብናል። ያ የምንጸድቅበት ትዳር፣ ድነት የምናገኝበት ትዳር፣ ወደ መንግስተ እግዚአብሔር ተያይዘን የምንገባበት የዓላማ ሁሉ ድብልቅልቅ ያለ ህይወት ውስጥ ይሆናል። አንዱ ይሄን ብቁ ነኝ ወይ ብለን ራሳችንን የምንፈትሽበትና ብናይበት ነው። የመጨረሻው ደግሞ ለመኖር የሚያስፈልገን መተዳደሪያ ነገሮች ደግሞ የምናዘጋጅበት ጊዜ ነው። እንዲሁ ፍቅር ስላለን ብቻ ተያይዘን ወደ ትዳር አንገባም። ሰዎች የምንበላው ምንጠጣ ያስፈልገናል። አየር ላይ አንኖርም። ቤት ኪራይ ከፍለን ነው። ከዚያም በኋላ ደግሞ ወደ ራሳችን ነገር ነው የምንሄደው። ስለዚህ ቢያንስ እንደው ሰርተን ምንገባና ባለን ነገር እግዚአብሔር እንዲባርክልን በእምነት የምንቆም መሆን መቻል አለብን። አንዳንድ ጊዜ በጣም እንደዚህ ያሉ ትኩስ ፍቅር ስሜት ሲኖረን አንዳንዴ እንዲህ ያሉትን ነገሮች የማናይባቸው ጊዜያቶች አሉ። ቀፍ ብለን ወይ እሷ እናትና አባቷን ጥላ በቃ ዘው ብላ የምትሄድበት እንዲህ ያሉ ነገር በጣም አፍላ የሆኑ ነገሮችን ያለማስተዋል ነው። እና ምንገባው ረጅም ጉዞ፣ ነገ ልጆች ይፈጠራሉ። ለነዛ ልጆች ደግሞ ከእግዚአብሔር ቀጥሎ ኃላፊነት አለብን እኛ። ስለዚህ እሱን ሁሉ አስበን አርቀን የምናይበት ጊዜ ነው እና በዚህ መንገድ ራሳችንን የምናይበት ጊዜ መሆን መቻል አለበት። የመጨረሻው የጋብቻ ዝምድና እንዳይኖር ደግሞ እንደ ቅድመ ሁኔታ ጥንቃቄ የምናደርግበት ሁኔታ መኖር አለበት። በመጽሐፍም ለምን በኋላ መጽሐፋዊ ያልሆነ ህይወት ውስጥ እንዳንገባ ከታዘዝነውም እንዳንወጣ በትክክል በዚህ ህይወት ውስጥ አንዱ ምክረ ካህኑ የሚጠቅመው ይሄ ነው። በዚህ መንገድ እናደርጋለን እና ይሄንን ገንዘብ ማድረግ አለብን። ብዙ ጊዜ አሁን አይተሽ ከሆነ ሽምግልና ሲኬድ ለአንዲት ሴት ታጭ በጣም ብዙ ሰው የሚጠይቀው ምንድነው እንደገባ በቂ የሚያስተዳድርበት ገንዘብ አለው፣ እሷን የሚያኖርበት ቤት አለው፣ የሆነ ነገር አለው፣ እንደዚህ አሁን ዝምድና አለው። ጥሩ ናቸው እነዚህ ጥያቄዎች። ግን አንዱም ሰው እግዚአብሔር አለው ወይ ብሎ ሲጠይቃት ሰሚ። ምክንያቱም ሰማያዊውን የያዘ ሰው እንዴት ምድራዊ ነገር እንዴት ይጎልበታል? ስለዚህ አንዱ ይሄ ራሱ እዚህ የሽምግልና ህይወታችን ተጫጭተን ወደ ጋብቻ ስንገባ ራሱ በጸሎት የተጀመረ ነው። አሁን አብርሃም ለልጁ ይስሐቅ ሽማግሌ ሲልክ ሎሌው ምንድን ነው ያለው? ሂድ ስለ ርብቃ ሲነግረው ገመሎቹን ጭኖ ምን ብሎ ተነስቶ ሄደ። በዚያ ውሃ ባለበት ቦታ ላይ ከዛ ከእንስራዋ አውጥታ አንተም ጠጣ ለግመሎቹ ማጠጣ የምትልህ እሷ ትክክለኛ የይስሐቅ ረዳት ነች የሚል ምልክት ነበረው አይደል እንዴ ሎሌው። ግን የአብርሃምን ሐሳብ ከተቀበለ በኋላ ግን ኦሪት ዘፍጥረት ምዕራፍ 24 ምንድነው ያለው? ያ ሎሌ ወደ እግዚአብሔር ዘንድ ጸለየ፣ አባቴ የአብርሃም ፍቃድ እንዲፈጸም እኔም ወደምሄድበት ወደምጓዝበት ነገር። አየሽ እንደዚህ ነው። ምልክት እኮ ነግሮታል ምን አይነት እንደሆነች። ግን ያ ምልክቱ እንኳን እንዲፈጸም የሚያሳስት ነገር እንዳይኖረው የአብርሃም አምላክ እግዚአብሔር ፍቃዱ እንዲሆን እዚህ ነው ቅድም ከጸሎት ጀምሮ እንዲፈቃድ እግዚአብሔርን እየጠበቅን ምን መጣበት ህይወት ሲሆን በቃ ይስሐቅ እኮ ያኔ እናቱ ሞታበት ነበራት። ግን ልክ ርብቃን ሲያያት ምንድነው የሚለው መጽሐፍ? የእናቱንም ሐዘን ረሳ ነው የሚለው። እሺ ምትክ ሆነችለት ማለት ነው። እንዲህ አይነት ትክክለኛ ህይወት እንዲሆን ከጸሎት ጀምረን ኦርቶዶክሳዊ ትዳር ህይወትን ተምረን በምክረ ካህን ቆይተን ከዚያም በኋላ ደግሞ ስለ ጋብቻ በቂ የሆነ ግንዛቤ ኖሮን መሸከም የምንችልበትን አቅም አዳብረን የዝምድናችንን ለይተን ከዚያ በኋላ ወደዚህ ወደ ሆነው ህይወት የምንገባበት መንገድ መኖር አለበት።